ሃኒ አለብሶሙ ሕይወተ ወጻድቃኒ ሃኒ ይትፌስሑ ሐሴተ። ብፁዕ አባታችን ታላቁ መናኛው አባት ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን የዕለቱ ሙሽራ ወይም ደግሞ የዕለቱ እንግዳ መላከ ሰላም ቃሉ ብስራት የዚሁ ታላቅ ደብር ዋና አስተዳዳሪ፣ ጊዜ ከመቆጠብ አንጻር ቅድም አድሬስ የተደረጋችሁ የአድባራት የገዳማት አስተዳዳሪዎች፣ በየደረጃችሁ ያላችሁ የቅድስት ቤተ ክርስቲያን የሥራ ኃላፊዎች፣ ከሩቅም ከቅርብም ስፍራ ተሰብስባችሁ እዚህ ቅዱስ አደባባይ ላይ የተገኛችሁ የሽበትን ዘውድ የደፋችሁ የዕድሜን ካባ የደረባችሁ አባቶቼና እናቶቼ፣ እንደዚሁም ወንድሞችና እህቶች፣ ሕፃናት ጭምር በነበረው ባለው ዓለምንም አሳልፎ ለዘላለም በሚኖረው አልፋና ኦሜጋ እግዚአብሔር አምላካችን ስም እንደምን አደራችሁ? አመስግኑት። እግዚአብሔር ነው የሚመሰገነው። እንደምን ሰነበታችሁ? እንደምን ከረማችሁ? ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ባለን ዕድሜ ላይ ይህችን ደቂቃ ተጨማሪ አድርጎ ሰጥቶ ድንቅ ድንቅ የሆኑ በጎ በጎ የሆኑ መልካም መልካም የሆኑ ስራዎቹን ሁሉ እያደነቅንና እያመሰገንን በፊቱ በቅጥሩ እንድንሰበሰብ ረድቶን በዚሁ ቦታ ገናኝቶናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። እኔ ብዙ የምናገረው ነገር አይኖረኝም። ትምህርቱንም እጅግ በሚጣፍጥ አንደበታቸው በይበልጥም ደግሞ ለሁሉም ሊሆኑ ይችላሉ። ለእኔ ደግሞ ሁል ጊዜ ብሰማቸው የማልጠግበው በእሳቸው ትምህርት ከሚማረኩትና ወይም ደግሞ ከሚደሰቱት መካከል አንዱ ነኝና ብፁዕ አባታችን ትምህርቱንም ቃለ ምዕዳኑንም ቡራኬውንም እሳቸው ይሰጡናል። እኔ ጥቂት ምስክርነት ሰጥቼ ቀጥታ ወደ ብፁዕነታቸው እወስዳችኋለሁ። በሌላ ጊዜ እግዚአብሔር ፈቃዱ ከሆነ እሱ ዕድሜውን ሰጥቶ ካቆየንና ካኖረን ተገናኝተን የእግዚአብሔርን ቃል በሰፊው የምንማማርበት ሰዓትና ወቅት ይኖራል። ለነዳያኒ ሃኒ አጸግቦሙ እክለ ወለካህናት ሃኒ አለብሶሙ ሕይወተ ወጻድቃኒ ሃኒ ትፍሥሕተ ይትፌስሑ። እንግዲህ በዚህ ዓለም ላይ በዚህ ምድር ላይ ሲኖሩ ጊዜያዊ የሆነውና የሚያልፈው የሚቀረውና የሚለወጠው የሆነውን ነገር ምድራዊ የሆነውን ሀብት ያጡ፣ ምድራዊ የሆነውን ልብስ የተቸገሩ፣ እንዲሁም ደግሞ በምድር ላይ ሲኖሩ የሚኖሩበትንም ያጡትን እነሆ እኔ ከምግቤ አበላቸዋለሁ ወይም አጠግባቸዋለሁ፣ እንደዚሁም ደግሞ እኔን ለማገልገል የተለዩትን የቤተ መቅደሱ አገልጋዮች ሆነው የኔ እንደራሴ የሆኑትን ካህናቶቼንም ኃይሉ ከመመላእክትን አለብሳቸዋለሁ። ወጻድቃኒ ሃኒ ትፍሥሕተ ይትፌስሑ። ቅዱሳኖችም እነሆ በሚሆነውና በሆነው ነገር ሁሉ ፍጹም ደስ ይሰኛሉ ይላል ነቢየ እግዚአብሔር ዳዊት። ስለዚህ እኛ ዛሬ እዚህ ቅዱስ ቤተ ክርስቲያን ስንሰበሰብ የነፍሳችን ረሃብ የሆነውን የሥጋ ችግራችን የሆነውንም ነገር ከሚያስወግደው ለችግሮች መፍትሄ ከሚሰጠው እንቆቅልሽን ከሚተረጉመው ባዶን ወደ ሙላት ከሚቀይረው እንዲሁም ደግሞ በዚህ ዓለም ላይ ሊሆን ይችላል ተብሎ የማይታሰቡትን ድንቅና እጹብ ነገሮችን ሁሉ ከሚያደርገው አባታችን ቤት ተሰብስበናልና ሁል ጊዜ ብንጠራው የማይሰለቸን ብንለምነው የማይከለክለን የጠየቅነውን ብቻ ሳይሆን የሚያስፈልገንና የሚገባንን ነገር ሁሉ ለእኔና ለእናንተ የሚያደርግልን አምላካችን እሱ እግዚአብሔር በዚህ ሰዓት በዚህ ጊዜ
እንዲህ አምረን እንዲህ ደምቀን ጻዕዳውን ለብሰን ከፊቱ ቆመናልና በነፍሳችንም ከተራብንበት ረሃብ እነሆ ቅዱስ ሥጋውን ቆርሶ ቅዱስ ደሙንም ቀድቶ ለእኔና ለእናንተ ሰጥቶናልና ቅዱስ ሥጋውንና ክቡር ደሙን ተቀብለን በመጨረሻውም ሰዓት ደግሞ ኢየሩሳሌም ሰማያዊትን ለመውረስ እንድንችል ዛሬ በምድር የተመኘነው ጻዕዳ ልብሳችን በወዳኛው ዓለም ደግሞ አንድ ጊዜ ከለበስነው በኋላ በዚህ ቀን ይቆሽሻል ያድፋል የማይባለውን ያልቃል ይቀደድብኛል የማይባለውን ከእርሱ ጋር ብቻ ለዘላለም የብርሃን መልአክ መስሎ ቅዱስ 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 እያሉ ከሚኖሩበት ስፍራ ለመግባት እንድንችል እያንዳንዳችን በሚሆንልንና በሚደረግልንም ነገር ሁሉ ልክ እንደ ቅዱሳኑ ሁሉ ፍጹም ደስተኞች ሆነን በምድር ላይ ስንኖር ለካስ ከንቱ ነበር፣ ከአንተ ጋር መኖራችን ትክክል ነበር የሚለውን እውነት አውቀንና ተገንዝበን ጻድቅ ማለት እውነተኛ ማለት ነው። ልክ እንደና አቡነ ገብረ መንፈስ ቅዱስ እንደና አቡነ ተክለ ሃይማኖት የእግዚአብሔር ዕጣ ጦር ልብሰ ለብሰን የእሱ ልጆች ሆነን እሱን ዘላለም በማመስገን ለመደሰትና በደስታ ውስጥ ለመኖር እንድንችል የእርሱ ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን ሰማዕታት ምልጃ ጸሎት የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። እንግዲህ ዛሬ የተሰበሰብንበት